እዛ አስተኩ ግን ቲቶ የሚሄድ አይመስለኝም። ትላንትና ቪዲዮ ላይ ተረድቻለሁ። የፈለገ ነገር ይምጣ ማናቸውም አላዳምጥም ብሏል። እንደኔ ግን ሽማግሌ ቢልክ አትረጋግጠን ብላችሁ ታስባላችሁ? ቶሎ ብሎ በቃ ወደ ትዳር ቢገባ አራበት እንደዛ እኮ ነው። እንደዛ እንዲሆን እኮ ነው ሁሉም ሰው እየፈለገ ያለው። ግን ይሄ ጥሩ አይደለም። ልጁ ትንሽ ከራሱ ጋር ይሁን፣ ይረጋጋ። መጀመሪያ ህይወቱ ተበራሽቶ አሁን ደግሞ ዳግም ደግሞ እንደዚህ አይነት ህይወት ውስጥ እንዲገባ አንፈልግም። ራሱ ተረጋግቶ ማድረግ ያለበት ወይ እሱ ካልፈለገ መሸሽ ነው። ለትንሽ ጊዜ መሸሽ ነው እንጂ አለቆም ማለቻ ልጅቷ በቃ የኔ ስሜት እሱ ከሄደ እንዴት አትለቀው? ላ እሱ እኮ አሁን ለምሳሌ ማለት ነው ብዙ ትላንትና እንዳለችው በቃ ለትንሽ ጊዜ የሆነ ቦታ ይሄዳሉ። ከዛ በኋላ እራሳችሁን አሳድሰው ይመጣሉ። ከዛ እሱ ሲመጣ ደግሞ እሷ ብቻዋ ደግሞ ሀራም ምስኪን ነበር። ተለዋለች። መቼ ሰላም ትሰጣለች? የትም አትሄድም። እሱ አሁን ከፊቷ ዞር ስል ማለት ነው አርፋ ትቀመጣለች። ምንም አታመጣም። ለምን ባሉ አይደለማ። አሁን የምታደርገው ሁብዬ ጻፊላት፣ ሁብዬ ጻፊላት ለሄርሜላ ሀቢብቲ ለሄርሜላ ከመናገር ከማሂ ለማሂ መጥቼ እዛ ይላሉ። ሄርሜላ በራሷ ጭንቅላት ነው የምትራመደው። ሄርሜላ ሄርሜ ማታ እንዴት አባት እንደሚያምርባት ቆንጆ ቢጃማ ያናደደች ማሂ መቼ እንደሆነ ታውቂያለሽ? ሩታ ጋር እንዳትምጪ ትዋርጃለች። በኋላ ላይ እንትን ምንድነው ዜሮ ላይ ነው የሚያስገቡሽ። ትላንትና አልሰማሽም? እንደ አብርሃም ራሱ ልኮ እኮ ነው ትላንትና እሱ ሊቆት ነው አቆጣማረብ የምትፈልጉ አገኘች። ይሄ አይደለም ማሂ፣ እንደዛ አይደለም። ከዛ በፊት ማለት ነው ከዛ በፊት ፍቅር ጋር ስትመጣ ማለት ነው እኔ ምን አልኳት፣ በኋላ ላይ የሚታለቅሽው ራስሽ ነሽ። አንቺ ላይ የሆነ ነገር እያደረጉብሽ ነው። ስለዚህ ራሱ ብላለች። ኦዲየንስ ብዙ አጠገቤ ያሉት ሰዎች የተናገሩኝ እኔ ጥፋተኛ ብላለች። እሷ እኮ አርፈሽ ተቀመጪ ብዬ መጀመሪያ እሷ የመጣችው ጊዜ ምን አልኩኝ፣ ወዲያው ሄርሚ ውሃ በልተሻል፣ አሁን ውሃ ነው ውሃ ውስጥ ነው የገባሽው። ከዚህ በኋላ አንቺ አሁን አምነሻት ነው ይቅርታ ስላለሽ አሁን እሷን ተከትለሽ ነው የመጣሽው። ምስኪን ነፋል። አሁን በኋላ ላይ ጌም ኦቨር ይሉሻል ፍቅርና ሩታ ብያታለሁ። እንዳልኳት ሆነ ላ ቢያደርጉም ለእሷ ተሳካላት። ሰው ማመን ብቻ አይደለም፣ ንጹህ ልቧ የእሷ ንጹህ ልቧ በጣም ጥሩ ነው። ለምን እሷ ለሰው ክፉ አላሰበችም። እነሱ እኔ እኮ ማሂ የገረመኝ ነገር አብርሃም ባለበት ቦታ ላይ እናሳይሽ ስሏት እምቢ ብላ የሄደችው ነገር ደግሞ እነሱ አሁን ከታረቁ በኋላ ደግሞ በሁለተኛ ዙር ለማሳየት እሺ ምን ይሰራላታል? ምን አውቄ ማየት እኮ ፈልጋል። በአደባባይ አይደለም ብሎ እያባረ ወይ እግዚአብሔር ማለት ፈልጋለች እኮ በቃ የሆነ ግን እንዴት ነው ሴም ይዟካል። ፍቅር እንደማይሳካ አወቀችና አሁን ደግሞ ልጁን ይዞ ትንሽ እንትን አለ። አሁን ለምሳሌ አብርሃምና ሄርሜላ መካከል ክፍተት ከተፈጠረ ለመግባት ማለት ነው በመካከላቸው እና እነሱ በተአምር መሄድ የለባቸውም። አሁንም በቃ አሁን ማንም ሰው ቢመጣ ማለት ነው ማንም ሰው ሀታ እነሱ ብቻ ሳይሆን ኦዲየንስም አውቋል። ማንኛውም ሰው ይዞ ቢመጡ ተንኮል እንደሆነ አውቋል ህዝቡ ጠቅላላ ማለት ነው። ሲጀመር ኮመንት ያነባሉ። ኮመንት ስለሚነበብ ወይ እኔ እኖራለሁ አንተ ትኖራለህ ባስኩ ትላንትና አብርሃም እኮ ነው ወንድሙን በቦክስ ድውል ያደረገው ብሎ ወይ ቢሰጣው ደስ ይለኝ ነበር። ግርግዳው ጋር እንደው ልታረጉትን ነገር ያለ ቁጭ ላይ ኤፍሬም እኮ ነው እግዚአብሔር። እኔማ ከዚህ ቤት አልወጣም። ምን እንደምታደርጉ ቁጭ እየደማየው ብሎ ወንበር ላይ ቁጭ አላለም። ፎቶ ሲገባ ኤፍሬም ጧ አድርጎ አስወደቀውና ዳኒ ደግሞ ጎበዝ ብሎ አስተካክሎ እንደገና ደግሞ ፎቶ ደግሞ እናንተ በር ላይ ነው ያለው። ኦ ማይ ጋድ እንደዚህ ድራማ ጌታ ዳኒ ነው ደግሞ እኔ ያናደደኝ ጥናት ነው።
መጀመሪያ እነሱ እንደዚህ እንደተቀመጡ አይቶ ሄዶ ደግሞ ካሜራ ደቅኖ ይመጣል ህዝብ ለማሳየት ብሎ ደግሞ አሽቃባጭ የራሱ ቪዲዮ ሲያሰኝ ትዝ ስሜቱ ቆይ ምን አስፈልገኝ ምን አንቺ ዘፋኝ ሆነሻል እንደ ደግሞ ጭራሽ ዳኒ ማለት ነው። ያቺ ኦሬንታል ማናት የወደታት የሆነች የልጅ እናት ከዚህ በፊት እንትን ላይ የቀረበችው ሁሌ ከእሱ ጋር ቪዲዮ ሲሰራ እሷ ቤት ሲሄድ እናየዋለን። ዋንትያ ለዋንትያ ይሆናት ይማሉት እሱ አጠረማሽ ወናቴ ዋንትያ ሆናት ምን ሆናችሁ ነው? ከእሱ ጋር ፎቶ ተነስቶ ብታይ ቤቱ ይሄድና እሷ ጋር ቅንቅን ሲሉ የሆነ ጊዜ የሆነ ጥቁር ልብስ ለብሰው የሰሩት ቪዲዮ ላይ ልጆች የዛኔ አብርሽና ሄርሜላ ተጣልቶ ነው ያሉት እና ምን ብል ጥሩ ነው ወይኔ የእናንተ ቪዲዮ ሳይሆኑ ሄርሜና አብርሽ ነው ትዝ ያሉ ይላሉ። አስቃባጭ ኮመንት ላይ ላላ ማለት ነው። እስቲ እናንተም ለራሳቸው ከባላቸው ጋር ሮማንቲክ ስሩ። ዝም ብላቸው የሰው እየተመኛቸው አትኑሩ። የማረፊያ ሄዳችሁ ሻንጣ ይዛችሁ እስቲ ቪዲዮ ስሩ። ወደፊት እኛ በካሜራ ሳይሆን ከካሜራ ጀርባ ነው። ማዳም ሚሚ አሁን ነው ያየሁት እኔ አሁን ነው ስክሪን ያየሁት። እናንተ ስራ እየሰራሁ ማለት ነው። ሚሚ ለካለች ውሹ ወጣች እንደ እናንተ ማን ወጥ ቤቲ ውሹ ወጣች እንደ ለምን ወጣች? ውሹ ካገን ልትወጣ አንቺ ብታይ ልብሱ ማርያምን አያልቅም። አሁን ጨርስና ምግብ እሰራለሁ። አሁን እኔ ቤት ማለት ነው ብዬ ሰው ቀን ሙሉ ተኛሉ። ከዛ ምግብ ይነሳሉ። አንዳንዴ ውጭ ይመጣል ምግብ